ወዳጄ ስለ ጊዜ ብዙ ሲባል ሰምተ ሊሆን ይችላል ወይም ደግሞ ሰምተሽ ሊሆን ይችላል። ጊዜ ከሁሉ ነገር በላይ እጅግ የሚያስፈልገን ነገር ሆኖ ሳለ ከሁሉ ነገር በላይ በተበላሸ ሁኔታ የምንጠቀምበት ነገር ነው ይላል አንድ ዊሊያም ፔንን የተባለ ውቅ። የአንድን ዓመት ዋጋ ለማወቅ ከፈለክ ክፍሉን የደገመን ተማሪ ጠይቀው። የአንድን ወር ዋጋ ለማወቅ ከፈለክ ካለ ወሩ የተወለደን ሕፃን የወለደችን እናት ወይም ደግሞ ሴት ጠይቃት። የአንድን ሳምንት ዋጋ ለማወቅ ከፈለክ በየሳምንቱ የሚወጣን ጋዜጣ አሳታሚ ጠይቀው። የአንድን ቀን ዋጋ ለማወቅ ከፈለክ የወሳኝ ፈተናን ውጤት ነገ ለመስማት የሚጠባበቅን ተማሪ ጠይቀው። የአንድን ሰዓት ዋጋ ለማወቅ ከፈለክ ለመገናኘት የተቀጣጠሩ ትኩስ ፍቅረኛሞችን ጠይቃቸው። የአንድን ደቂቃ ዋጋ ለማወቅ ከፈለክ አውቶቡስ ለትንሽ ያመለጠውን ሰው ጠይቀው። የአንድን ሰከንድ ዋጋ ለማወቅ ከፈለክ ከአደጋ ለጥቂት ያመለጠን ሰው ጠይቀው። የአንድን ሚሊ ሰከንድ ዋጋ ለማወቅ ከፈለክ በኦሎምፒክስ ሩጫ ላይ ለጥቂት የተቀደሙ ሯጭ ጠይቀው። ስለዚህ ጊዜ ትልቁ ሀብታችን ነው፣ በአግባቡ እንጠቀመው። ከተመቻችሁ ሰብስክራይብ እና ላይክ በማድረግ ሐሳብ አስተያየታችሁ ኮሜንት ላይ አሳውቁ።